ጊዜ እስልምና ይፋ ወጣ፣ ሰልፍ ተወጣ፣ ሙዛሃራ ወጡ። እንግዲህ ሐራም ከሆነ ማናቅ ሰልፍ 40 ምናምን ሰው ሆነው ሐምዛ በቀኝ ዑመር በግራ ነብዩን ከመሃል አድርገው ሐቁን ይዘው ወደ አደባባይ ወደ ካዕባ ወጡ። ከባድ ነበር። ካዕባ ወጡ፣ ዑመር በዚህ ሐምዛ በዚህ ከባድ ሄዱ። ካዕባ ላይ ደረሱ። የሚፈልጉትን አድርገው መልእክታቸውን አስተላልፈው ተመለሱ። ሁሉም ሰው ሲሰልም ይደበቃል። ዑመር ሰለሙ። ዑመር ጋር ግን ድብቅነት የለም። ቀጥለው ስራቸው ወደ ምን ሆነ? ወደ ቁረይሾች ባላባት አቡ ጃህል ቤት ሄዱ። አቡ ጃህል በር ቆረቆሩ። አቡ ጃህል ሐል ሰሚት አሉ። ሰማህ? ምኑን? አስለምት ሰልም ያለው እስቲና አውጣሉት። ተበለክ ሳይረው መኪያ ዑመር ቀኔን አበላሽህብኝ፣ አላህ ቀኔን ያበላሽህብናል። በሩን ዘጋዛው። ምክንያቱም መርጋማን ይገናኛል። ወሊድ ብኑ ሙጊራ፣ ኡመያ ብኑ ኸለፍ ምናምን እያሉ እየቆጠሩ 12 የቁረይሽ ባላባቶች በር እየቆረቆሩ ሰማችሁ እያሉ ማንም ይወጣ ጀግና የለም። ዑመር ፊት ማን ይቆማል? አልበቃቸውም። የመካን ሰው ግን ቤቱን እየቆረቆረ አዳርሱትም። አንድ መካ ላይ የሚታወቅ ጀሚል ብን ሙዓምር የሚባል ወሬኛ ሰው አለ። በር ፈልገው አገኙ፣ ጠሩት። ና ሚስጥር ልንገርህ አሉት። ለሰው የማይነገር ሚስጥር ኻስ ሰልም ያለው አሉት። እሳቸው አልጨረሱም፣ እሱ መሮጥ ጀመረ። አስባዕ ዑመር እያለ ነው። አሳቢ ሆነ። የዛን ጊዜ አሳቢ ነው የሚሉት። ከቁረይሾች ከሙሽሪኮቹ የወጣውን ሰው አሳቢ ሆነ። አስባዕ ዑመር እያለ ይሮጣል። ዑመር እየተከተሉ ማ አስባዕት በል አስለምት፣ አሳቢ አይደለም የሆንኩት አላህን ነው የተቀበልኩት እስላም ነው የሆንኩት እያሉ እሱ እየሮጠ እሳቸው እየተከተሉ ሰው እየሰማ እየተሰበሰበ ኸልቁ ካዕባ ላይ ተሰበሰበ። አዋጅ! ዑመር ህዝብ ጋር ተናነቁ። እንግዲህ ግጥሚያው ብቻ ዑመርና ህዝብ ጋር አንዱን ሲይዙት አንዱን ሲጥሉት፣ አንዱን ሲይዙት አንዱን ሲጥሉት ሰዓቱ ሄደ። አልቻሉ። ከዛ አንዱን ጠሩትና በፍጹም የማይቋቋሙት እንደሆነ ብዛቱን ሲያውቁ ከውስጣቸው አንዱን ሳቡትና ስሙን ረሳሁት፣ እጃቸውን እዛ አይኑ ላይ አድርገው ይሄን የከበበኝን ሰው ሁሉ ከላይ ላይ አንሳ፣ ካልሆነ ሁለት አይንህን ነው መጥፋው አሉት። ባካችሁ መንገድ ልቀቁ ለዑመር፣ አይኔን ያጠፋኛል አለ። እሱ አይተወኝም። ተነሱ ሄዱ። ቀጥታ ቤት ገቡ። ቤትም ገብተው ደግሞ ዝም አይባልም። ዑመር ሰበሰቡ። እያንዳንድሽ ትሰልሚያለሽ ነው፣ ሰልሚያለሁ ትሰልሚያለሽ ነው። ቤት ውስጥ ልጆቻቸውን ጠርተው እስልምናን እንደተቀበሉ ተናገሩ። ያን ጊዜ ልጃቸው አብደላህ ብን ዑመር አባቴ እኔ እኮ ካንተ